ልብስ ከመላሽ ለልጄ የሆነ ነገር ሞባይል እንኳን በጋዛለሽ እንጂ እኔ በቃኝ ያ ይበቃኝ። እሱ ምንም እንዳታስብ ለሞት እሱ ሲመጣ እኔ ለብሼ ሳይሆን አይደለ? እኔ ይቅርብሃል ያኛው ብቻ ይበቃኝ። ተግባብተናል። እሱንም እናስብበታለን። አትጨነቅ። ይሄ የኛ ስጦታ ስለሆነ ምንም እንዳትጨነቅ። እሺ አልባሽ ነኝ ረዳት ነኝ አላልኩም? ቀጧት ረዳት አለ ሆይ አለኝ። እኔ ረዳት ብያለሁ። እስቲ በቃ አንተ አሁን ማሰብ ያለብህ ስለ ጭፈራው ነው። እዛ ድግሱ ላይ አሜን። እንደዚህ እንዳሳመራችሁ ፈጣሪ እናንተንም አሳምሮ እንጀራችሁን ይክፈትላችሁ። አሜን አሜን። ኢቢኤስ ቴሌቪዥን አይተህ ታውቃለህ? ኢቢኤስ ኢቢኤስ ቴሌቪዥን እንዳንተ አይነት ብርቱ ጠንካራ ሰዎችን ፈልጎ ስራቸውን ማበረታታት፣ ማሳረፍ፣ ዘና እንዲሉ ማድረግ እንዲሁም አለውላችሁ ማለት ይፈልጋልና ኢቢኤስ ቴሌቪዥን ነው ይሄን የሚያደርግልን። እሺ እኔም አመሰግናለሁ። ኢቢኤስ ቴሌቪዥንም አመሰግናለሁ። እንግዲህ ፈጣሪ ይስጥልኝ። አሜን። ደግሞ ለዚህ አላባሽ የምትሆን ጫማ ነገር እንዴት ነው? አያስፈልግም? ለሱ እንኳ ጫማ ተገዝቶልኝ ልጅስ እቤት አለች። እሷ እዚህ ናት? እዚህ ነች። አዎ በቃ እንግዲህ ከሷ ጋር እሷን መታራትን ጋብዛታ እንግዲህ ደውለላትና ነገራት። ቦታውን ስልክህን ትሰጣቸውና እዛው ቤቷ ድረስ ሄደው ይዘዋት ይመጣሉ። እሺ ሄሎ ደህና ዋልሽ ትዕግስት? አለን እሞ ቤት ነች እንዴ? እስኪ አገናኝኝ እስኪ። ሄሎ እሞ ደህና ዋልሽ ወይ? አለን እንግዳ መጥቶብኝ እዛ እስከ ሸምሱ ሱቅ ድረስ ትመጫለሽ? ሰው ይደውልልሻል እዛ ተቀብለውሽ ይዘውሽ እንዲመጡ። እዛ ሰው ልክ ያለው ይመጣሉ። በዚሁ ስልክ ትዕግስት ትስትሽ እና ይደውሉልሻል። ወይንም ደግሞ የላኩት ሰው አንቺ ጋር ይደውላል፣ ትመጫለሽ። እሺ እንዴት ነሽ? ሰላም ነው አለን። ሰላም ነው ያርፍ። እንኳን ደህና መጣሽልኝ። እንኳን ደህና ቆየኝ። ከመሸ እንግዲህ አስቸገርሽ። ኧረ ችግር የለውም ችግር የለውም። እንተዋወቅ። እኔ ሮቤል ፍስሐ እባላለሁ። ብርሃኔ በነበሩ ባል ማ? ብርሃኔማ በነበሩ አሁን ቅርብ ሰዓት ነው አያቱ እንዳወጣለት የነገረኝ። ቤት ውስጥ ማን ነው የምትል? አባትሽ? አሌክስ አይደል? ዛሬ ከአባትሽ ጋር ቆንጆ ቆይታ ነው ያሳለፍነው። አብረን ነበር።
እሺ ነይ ስትባይ ምን ነበር የመሰለሽ? አይ ችግር አጋጥሞት ነው መሰለኝ። እንጂ ሰላም ነው፣ ሁሉ ነገር ሰላም ነው። እሺ ዝግጁ ከሆንሽ አሁን አባትሽ ይመጣል፣ እንቀበል። ዝግጁ ነሽ? አባቴ መጣ። አስቀምጪው እባክሽ። አርፍ ናዝ እንዴት ነው? በጣም ደስ ብሎኛል። ያው እናቷን ባትኖር ሞክላ እሷ መታለች። አባቴ ነው የምለው እያለች ነበር። አባቴ እንዴት ነው? አምሮበታል? በጣም እምቢ ብሎን አስቸግሮን እኔ ልጆቼ ሳይዘንጡ እኔ ያልዘንጥም ብሎ አሁን ስታያት ለምን አለቀስክ ስታያት? ያው እሷ እንደዚህ ሆነ እኔ ዘነጭ ያው ቅድሚያ ለልጅ የሚለው ለልጅ ነው ይለው ለዛ ነው። አባትሽ እንዴት ትገልጫለሽ? አባቴ በጣም ጥሩ አባት ነው። በጣም ነው የምወደው። እንደዚህ ነው ያው እንደ ጓደኛዬ ነው። እንኳን በዚህ ሰዓት አብረን በቃን። እንኳን አብራ በቃን። እናንተንም ወይስንም ዛሬ የልደቴ ቀን ዳግም እንደተወለድኩ ነው የማስበው። ደስ ብሎናል። ደግሞ ደስ ስላለ እያንዳንዷ ደቂቃ የምር በጣም ነው ደስ ያለኝ። እኔም በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። በጣም ሩህሩህ የዋህ ሰው ነህ፣ መልካም ሰው ነህ። በጣም ነው ደስ የምትለው። አንተን የመሰለ ሰውም ስላገኘን ዛሬ ደስ ብሎናል። እኔም በጣም አመሰግናለሁ ሁላችሁንም። እናንተም ድርጅቱንም እናንተንም ወንድሞቼንም አመሰግናለሁ። ጤናና እድሜ ይስጥልን። አሜን። ያው ፕሮግራሙ ከውበት በላይ ይሰኛል። ጠንካራ ጀግና ሰዎች የሚሰሩ ሰዎችን አለን ከጎናችሁ ነን ለማበረታታት እረፍት እንዲወስዱ አለሁላችሁ ለማለት የምንሰራው ፕሮግራም ነው።